ሕይወትህ ዝም ብላ የቆመች ከመሰለችን እግዚአብሔር አንተን እያዘጋጀህ ነው ማለት ነው። ሰው ሲጠብቅ ጊዜ የቆመ ይመስለዋል። ለምን እኔን? ለምን ጊዜው አልተለወጠም? አምላክ ረስቶኝ ይሆን እንዴ? እንደዚህ አይነት ጥያቄዎች ወደ ልባችን ይመጣሉ። ግን እግዚአብሔር እኛን አልረሳንም፣ አልተወንም። በነገሮች እያዘጋጀን ነው። ዛፍ ከፍ ብሎ ከመቆሙ በፊት ስሩ ወደ ታች በጥልቀት ይሄዳል። እግዚአብሔር የሚሰጠንም ከፍታ ከማሳየቱ በፊት ልብህን ያዘጋጃል። ስለዚህ ዛሬ የምታልፈው ፈተና ለነገ ጥንካሬ እንደሆነ አስብ። ሮሜ ምዕራፍ 12 ቁጥር 12 ላይ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎትም ጽኑ። ከአምላክ ጋር መጓዛችንን ማቆም የለብንም። ሰብስክራይብ፣ ፎሎ እያደረጋችሁ ቀጣይ የማትችለውን ነገር የእግዚአብሔር ግን መጀመሪያ ነው